ሁላችንም እንደምናውቀው ረሱላችን ሰለላሁ ዐለይሂ ወሰለም 3 ወንድ ልጆች ነበሯቸው። በጣም የሚገርመው ደግሞ ሁሌም ወንድ ልጅ ሲወልዱ ወዲያው ይሞቱባቸው ነበር። የሆነ ቀን ነቢያችን ሰለላሁ ዐለይሂ ወሰለም በመካ ከተማ ሲዘዋወሩ አንድ ሙሽሪክ ይመለከታቸውና አንተ ዘሩ የማይበረክትለት ብሎ አፌዘባቸው። ረሱላችን ደግሞ ስማቸውን የሚያስጠራ ልጅ አልበረክት ብሏቸው አንዱ ሲሞት ሌላው የተከተለ ልጅ አልባ ሆኗል። ረሱል ሰለላሁ ዐለይሂ ወሰለም ይህን ሲሰሙ ሐዘን ወረራቸው። ይህ ጊዜ ይህን እየተመለከተ የነበረው አላህም ዝም አላላቸው። ኢና አዕጠይናከል ከውሰር የሚለው ሱራ አወረደላቸው። ሙሐመድ ሆይ እኛ ከውሰር የተባለን ጅረት ሰጥተንሃል። ከውሰር ማለት ጀነት ውስጥ የሚገኝ ጅረት ሲሆን ካንተ ሌላ ማንም አይቀምሰው። በሚያፌዙበት ነገር እንዳታዘን፣ ሰላትንም ስገድ፣ እርዶችንም እያረድክ ለደሆች አከፋፍል። ሙሐመድ ሆይ ያ አንተን ዘር የማይበረክትለት ብሎ የዘለፈን ሰውዬማ እሱን ራሱ ዘር አልባ አድርጓለሁ። ኢቂያ ማለት ስለሱ የሚያወሳም እሱን የሚጠይቅም ስለሱ ዱንያ ላይም እንዳይወሳ አድርጌ ተውልሃለሁ። ይህ ጊዜ ሐቢቡና ሰለላሁ ዐለይሂ ወሰለም ልባቸው በሐሴት ተሞላ። አላህ ምንም እንኳን ወንድ ልጅ ቢከለክላቸውም በጀነት ከውሰርን አዘጋጅቶላቸዋል። የኛ ወዱ ነቢይ በስማቸው የሚጠራ ወንድ ልጅ ባይኖራቸውም ለ1439 ያህል ዓመታት እስካሁን ድረስ ቀን ማታ ሳይሉ ነቢይ ረሱል እያሉ በብዙ ቢሊዮን ሰለዋት የሚያወርዱ ኡመቶችን ሰጥቷቸዋል። ሰሉ ዐላ ረሱሊላህ